ወደ ኮንቴነር ፍተሻ ገብተናል። ኮንቴነሩ ከመፈተሹ በፊት መጀመሪያ ዲኦ ማግኘት ይኖርብናል። ዲኦ ለማግኘት ደግሞ ለሺፒንግ፣ ክሊራንስ፣ ኢንላንድ የከፈልንበት ያስፈልገናል። ኮንቴነር ማሳጅ የከፈልነው ያስፈልገናል። ኦሪጂናል ቢል ኦፍ ላዲንግ ያስፈልገናል። ለትራንዚተሩ ውክልና የሰጠንበት ያስፈልገናል። ሪሊዝና አግሪመንት ያስፈልገናል ማለት ነው። እነዚህን ካሟላን በኋላ ኮንቴነሩ ወደ መፈተሽ ይገባል። አሁን ፈታሹ ኮንቴነሩን በሚፈትሽበት ሰዓት ላይ በዋነኝነት የሚመለከተው እናስመጣለን ያለውን እቃ ነው ወይ ያስመጣ ነው የሚለውንና እናስመጣለን ብለን ያስፈቀነውን ያህል ብዛት ነው ወይ ያስመጣ ነው የሚለውን ነው። አይነቱ ከተቀየረ ወይም ደግሞ እናስመጣለን ካለው በላይ ካስመጣን ቅጣትና ቀረጣችን ይጨምርብናል ማለት ነው። በጣም ደግሞ ብዛቱ ከጨመረ በሕግም ልንጠየቅ እንችላለን። እንደየእቃው ደግሞ ሳምፕል ተወስደው ጥራቱ እንዲታይ ቴስት ሊደረግ ይችላል ማለት ነው፣ ሊላክ ይችላል። አሁን ጥራቱን የማያሟላ ከሆነ ስታንዳርዱን የማያሟላ ከሆነ ገበያ እንዳይገባ ተብሎ ሊከለክል ይችላል። ይህ ደግሞ ሙሉ ገንዘባችንን እንድንከስር ነው የሚያደርገን። በተጨማሪም ደግሞ ጥራቱ በሚመለከቱበት ሰዓት ላይ ፓኬጂንጉን ይመለከታሉ። ማሟላት ያለበትን ነገር መጻፍ ያለበትን ነገር ተጽፎበታል ወይ የሚለው ማለት ነው። ለምሳሌ የት እንደተመረተ እነዚህ ነገሮችን ማያሟላ ከሆነ ቀረጣችን ከፍ እንዲልብን ያደርግብናል ማለት ነው። አሁን ፈታሹ እነዚህ ነገሮችን ካሟላ በኋላ ምንድነው የሚያደርገው? ለኦፊሰሩ ሪፖርት ያደርግለታል። ኦፊሰሩ እነዚህን ያቀረብነውን ዶክመንቶችን የመሳሰሉትን ተመልክቶ ወደ ቀረጥ ማስላት ይገባል ማለት ነው። ይህንን ደግሞ በሰፊው በቀጣይ በሶስተኛ ክፍል ነግራችኋለሁ። የመጨረሻው ክፍል ነው፣ በፍጹም እንዳያመልጣችሁ። ቀረጡ ደግሞ አላግባብ ከጨመረብን ምን ማድረግ አለብን የሚለውን ነገር ደግሞ እነግራችኋለሁ። ስለዚህ እንዳያመልጣችሁና ስለ ኢምፖርት ከኢምፖርት ለመማር ፎሎ